እንደ እናቱ ጡት ነው የሚጠባት። በጣም ይገርማል። በስማ መጠመጣት እኮ በእናታችሁ። በነገራችን አንተ እግዚአብሔርን አማርር። የሰው ልጅ በስንት መከራ ይፈተናል። አሁን ይሄ ነገር ሰው ነው ቢሉ ማን ያምናል? እግዚአብሔርን ከአሁን ሰዓት ጀምሮ አመስግን። እውነቴን ነው የምልሽ እህቴ፣ እግዚአብሔርን አመስግኝ። በጣም የሚከብድ ነው። ልነግራችሁ አልችልም። ይኸው እንግዲህ እንደው አሁን እናንተ እግዚአብሔርን የምታማርሩ ሰዎች ግን አትረቡም። እውነቴን ነው የምላችሁ፣ አትረቡም። እግዚአብሔርን የምታማርሩ ሰዎች መቼም ቢሆን አትረቡም። ማትረቡ ናቸው። ተመልከቱ፣ የሰው ልጅ እንደዚህ እየተሰቃየ ይኖራል። ያለውን የተሰጠውን ተመስገን ብሎ ይኖራል። እናንተ ኖራችሁም ራሱ ማታመሰግኑ ሰዎች ያላችሁ፣ እኔን ጨምሮ ማለት ነው።